ጤና ይስጥልን ውድ የፍንፍኔ መልቲ ሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ይድረሳችሁ እንላለን። በዛሬው ዝግጅታችን አጠር ያለ በአድዋ ድል ዙሪያ ላይ አጠር ያለ ዝግጅት አዘጋጅተናል። እንደሚከተለው ወደ እናንተ እናቀርባለን። እስከ ፍጻሜው አብራችሁ ቆዩ። እንግዲህ በ1885 ላይ በኢሮፓኖቹ የዘመን አቆጣጠር ጣሊያን መታ የኤርትራን አሰብን አካባቢ ስትቆጣጠር በወቅቱ የሰሜኑን የኢትዮጵያን ግዛት እየመሩ የነበሩት አጼ ዮሐንስ ናቸው። ታዲያ ጣሊያን ኤርትራን ወይም ደግሞ የአሰብን ዙሪያ አውራ አካባቢ መታ ከመቆጣጠሯ በፊት ያንን አካባቢ የምታስተዳድረው ለረጅም ጊዜ ግብጽ ነበረች። እንደሚታወቀው ግብጾች ከሱዳን ተሸንፎ ከመውጣታቸው በፊት ከኢትዮጵያ ጋር በተለያየ ጊዜ ጦርነት ውስጥ ገብቷል። የጉራ የጉንዴት ጦርነትን ከኢትዮጵያ ጋር አድርጎ ነበር፣ ወይም ደግሞ ከዮሐንስ ጋር እነዚህን ጦርነቶች አድርጎ ነበር። ታዲያ ግብጾች ሱዳን ውስጥ ተሸንፈው በሚወጡበት ወቅት የማህዲስቶች ወይም ደግሞ ደርቡሽ በተለምዶ ብለን የምንጠራቸው ግብጾችን በኢትዮጵያና በሱዳን ድንበር አካባቢ ነው እየከበቧቸው ማለት ነው። ከዚህ ጋር ተያይዞ እንግሊዝ ምንድን ነው ያደረገችው? ያው እንደሚታወቀው እሷ ራሷ በ1882 በኢሮፓያኖቹ የዘመን አቆጣጠር ግብፅን በቀኝ ግዛት ስለያዘች ወዲያው ሕይወት የሚባል ሰውዬን ወደ ዮሐንስ ትልክና ዮሐንስ ድንበሩን ከፍቶ እነዚህ ግብጾችን እንዲያስመልጥ ነው ያስደረገችው ማለት ነው። ያው በወቅቱም በሕይወት ስምምነት ላይ የተለያዩ ፕሮሚሲንግ ገብታ ነበር ለዮሐንስ። ለምሳሌ አሰብን ትጠቀማለህ ምናምን የሚሉ ነጥቦችን ለዮሐንስ ቃል ገብታ ነበር ማለት ነው እንግሊዝ። ሆኖም ግብጾች የኢትዮጵያን ድንበር አቋርጦ አሰብ እንደደረሱ ቀጥታ ወደ ሀገራቸው ነው የሄዱት። እንግሊዝ ደግሞ ጣሊያን መታ ያንን አካባቢ ግብጾች ለቆት የወጡ አሁን ዛሬ ኤርትራ የምንላቸውን አካባቢ እንድትቆጣጠር ነው ያደረገችው። ጣሊያንም ያንን አካባቢ እንደተቆጣጠረች ወደ ትግራይ ድንበር ግዛቷን ማስፋፋት ጀመረች። በተመሳሳይ ሁኔታ በወቅቱ እነዚህ የማህዲስ ኃይሎች ግብጾችን ኢትዮጵያ በሯን ከፍታ ወይም ደግሞ ድንበሯን ከፍታ እንዲያመልጡ ስላደረገች የግብጾችን ዱካ በመከተል ወደ ኢትዮጵያ ድንበር ገብቶ ነበር፣ ወይም ደግሞ የሰሜኑ በመተማ ምናምን የሚባሉ አካባቢዎች ዘልቀው ገብቶ ነበር። ታዲያ ዮሐንስ ምንድን ነው ያደረገው? በሰሜኑ በኩል ጣሊያኖች እየተስፋፉ ነው፣ በዚህኛው በኩል ደግሞ ማህዲስቶች ዘልቆ ገብተዋል ወደ ኢትዮጵያ። ስለዚህ ዮሐንስ ያደረገው ነገር ቢኖር ምንድን ነው? ለሚኒሊክና ለንጉሥ ተክለ ሃይማኖት የጎጃሙ ገዢ ለነበረው መልእክት ነው የላከው። እኔ እየተስፋፋች ያለችውን በሰሜን በኩል ድንበሯን ወይም ደግሞ ይዞቷን እያስፋፋች ያለችውን ጣሊያንን በዚህ በኩል እጠብቃለሁ፣ እናንተ ደግሞ የማህዲስት ወይም ደግሞ እነዚህ ደርቡሽ የሚባሉትን ወደ ኢትዮጵያ ድንበር ወይም የሰሜኑን ድንበር ዘልቆ የገቡትን ውጓቸው የሚል መልእክት ያስተላልፋል ማለት ነው። በዛ ጦርነት ላይ ሚኒሊክ አልተሳተፈም። እነዚህ የመጡ ኃይሎችን ለመውጋት ፈቃደኛ አልነበረም። ለምን ለሚለው ብዙ ምክንያቶች ሊቀመጡ ይችላሉ። በጣም ብዙ ምክንያቶችን ልናስቀምጥ እንችላለን። ለምሳሌ እሱም ዮሐንስ ከተሸነፈ ወደ ስልጣን ለመምጣት እየተጠባበቀ ስለነበረ የሚል ሀሳብ ይነሳል። ያም ሆኖ ይህ ሀገር እስከተወረረች እስከተባለበት ሀገር ተወራለች ከተባለ እሱም መዝመት ነበረበት። ያን አላደረገም ሚኒሊክ። ተክለ ሃይማኖት ከማህዲስቶች ጋር ተዋጋ። ሳሯ የምትባል ወደ ሰሜን ጣና አካባቢ ላይ የምትገኝ ቦታ ላይ ተሸነፈ። ከዛ በኋላ ነው እንግዲህ ዮሐንስ ከትግራይ ተመልሶ መጥቶ መተማ ላይ ከማህዲስቶች ጋር ተዋጋ። የመጀመሪያው ቀን ላይ ቆሰለ፣ ሁለተኛ ቀን ላይ ሞተ። እነሱ አንገቱን ቀልጦት ይዞት ነው የሄዱት። ይህንን ተከትሎ ሚኒሊክ ስልጣን ያዘ።
ሆኖም ግን ስልጣን ይገባኛል ብሎ የነበረው ራስ መንገሻ ዮሐንስ ነው። በሁለቱ መሃል ኩርፊያ ተፈጠረ። ራስ መንገሻም ከጣሊያኖች ጋር መንቀሳቀስ ጀምሮ ነበር። ሆኖም ወደ ኋላ ላይ የአድዋ ጦርነት ሲደረግ ጦር ከመሩት የጦር ጀነራሎች አንዱ እሱ ነበረ፣ ራስ መንገሻ ራሱ ነበረ ማለት ነው። ሆኖም ግን ራስ መንገሻ ሚኒሊክ አባቱ ላይ የፈጸመውን ነገር አልፈጸመም። እሱም ምንድነው አባቱ ንጉስ ዮሐንስ ማህዲስቶችን ሚኒሊክ ሄዶ እንዲወጋ ሲያደርግ ሲያዝ ሚኒሊክ ሳይሄድ ቀረ። ማህዲስቶችን ለመውጋት ብሎ ነው እንግዲህ ዮሐንስ የተሰዋው ማለት ነው። መንገሻ ግን እሱም የአባቴ ዙፋን ንግስና ይገባኛል ብሎ ከሚኒሊክ ጋር ቅሬታ ውስጥ ቢገባም ጣሊያኖች ሚኒሊክን ሲወጉ እና ካሸነፉት ወደ እኔ ስልጣን ይይዛለሁ ብሎ ጦርነቱ ላይ ሳይሳተፍ አልቀረም። በአድዋ ጦርነት ላይ ተሳትፈዋል ማለት ነው። ከዛም አለፈ ብሎ ሚኒሊክ ከጣሊያኖች ጋር የረጅም ጊዜ ግንኙነት ነበረው፣ ለረጅም ጊዜ ማለት ነው። ከዛ አኳያ አንዳንድ ጸሐፍት እንዳውም አሰብ ለጣሊያን የግል መርከብ ድርጅት ሩባቲኖ የሚባል የግል መርከብ ድርጅት ሲሸጥ የሚኒሊክ እጅ እንዳለበት ገና የሸዋ ንጉስ በነበረበት ወቅት እንዳለበት የታሪክ ድርሳናቶች ይነግሩናል ማለት ነው። ስለዚህ አንዳንዴ የሚታወቅ ነው የኢትዮጵያ ታሪክ ነገስታትን ብቻ አግዝፎ ሌላውን እያንኳሰሰ ሌላውን እያጠለሸ ያም ሆኖ ግን የአድዋ ጦርነት የሁሉም ኢትዮጵያውያን የተሳተፉበት ጦርነት ነው። አንዳንዴ ደግሞ አለፍ ሲልም የሃይማኖት በተለይ የኢትዮጵያ ኦርቶዶክስ ሃይማኖት ድል አድርጎም የመሳል እንቅስቃሴዎች አሉ። ከዚህ ጋር ተያይዞ በጣም የሚገርመኝ ነገር ቢኖር ጊዮርጊስ በጦርነቱ ላይ እንደተሳተፈም የሚተርኩ ወይም ደግሞ የሚያወሩ ሰዎች አሉ። ከሆነ እንኳን ጊዮርጊስ ማገዝ ካለበት ጣሊያኖችን ነው፣ ለምን ግሪካዊ ስለሆነ ማለት ነው። እና እንደዛ አድርጎም ሃይማኖታዊ የማድረግ አንድምታዎች ይታያሉ። በጣም የሚገርም ነገር የጊዮርጊስ ነው የሚባል በጦርነቱ ላይ የተሳተፈው የሚባለው አንድ ሰው አለ። ስሙ እስከዛሬ ተነስቶ ማያውቅ አቤቤ ቱፋ ማለት ነው። ለምን እንደሆነ ባላውቅም ይሄ ሰውዬ አቤቤ ቱፋ በአድዋ ጦርነት ላይ ትልቅ ጀብድ የሰራ ሰው ነው። ያው አንዳንድ ጸሐፍት ወይም ደግሞ ድርሳናት አቤቤ ሚኒሊክ መጥቶ እዚህ ወደ እንጦጦ አካባቢ ሲሰፍር አቤቤን በክርስትናነት እንደዛ እንዳነሳውም ያወራሉ። ያም ሆኖ ይህ ግን ያ ሰው ነው ብዙ ጊዜ ጊዮርጊስ ነው ምናምን የሚል ሽፋን የሚሰጠው ማለት ነው። ስለዚህ ጦርነቱ ኦፍ ኮርስ በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ሜቢ እንደ ተቋም የራሷ የሆነ አስተዋጽኦ ሊኖራት ይችላል እንጂ ድሉን ወይም ደግሞ ጦርነቱን የኦርቶዶክሳውያንና የኦርቶዶክስ አድርጎ የመሳሉ ሁኔታም እስከዚህም አያስኬድም። ምክንያቱም ጋምቤላውም የራሱ ነባር ሃይማኖት የነበረውም ተሳትፎበታል፣ ዋቄፈታው ተሳትፎበታል፣ ሙስሊሙ ተሳትፎበታል፣ ፕሮቴስታንቱም ተሳትፎበታል። የሁሉም የኢትዮጵያ ብሔር ብሔረሰቦች ተሳትፎበታል።
አያቸው አይደል? ጦርነቱን የኢትዮጵያ ኦርቶዶክስ ተዋሕዶ ድል አድርጎ ወይም ደግሞ ማየቱም ትክክል አይደለም። ከዛ አኳያ ቢታይና ቢቃኝ ጥሩ ነው የሚል እሳቤ ነው ያለው። ለምን እቺ ሀገር ኢትዮጵያ ናት። ኢትዮጵያ ደግሞ የሁሉም ብሔር ብሔረሰቦች የሁሉም ሃይማኖት ተከታይ ህዝቦች ሀገር ናት። ስለዚህ በተለይ አንዳንዴ የሚያስተቹና እንትን የሚሉ ማያስማሙ ጉዳዮች ይኖራሉ። ኦርቶዶክስ ተዋሕዶን እንደ ሀገር የመሳል ያ ነገር ጥሩ አይደለም። ምክንያቱም ኦርቶዶክስ ሃይማኖት ናት፣ ሀገር ልትሆን አትችልም። ሃይማኖት ናት። እስልምና ሃይማኖት ነው፣ ሀገር ሊሆን አይችልም። ካቶሊክ ሃይማኖት ነው፣ ሀገር ሊሆን አይችልም። ፕሮቴስታንትም ሃይማኖት ነው እንጂ ሀገር ሊሆን አይችልም። ሀገር ከነዚህም ውጭ ያሉ ኔቲቭ የሆኑ ኢንዲጂነስ የሆኑ ሃይማኖቶችን አቅፋ የያዘች ናት እንጂ ሃይማኖቶች በዛ ሊታዩ አይገባም የሚል ሀሳብ ነው ያለኝ። ሳጠቃልለው አንድ የኢትዮጵያን ችግር በተለይ ማህበራዊ የሆኑ ፖለቲካዊ የሆኑ ችግሮችን ለመቅረፍ የታሪክ ስህተቶችን ማረም፣ ታሪኮቻችንን መልሰን መከለስ አለብን። ከዛም ባሻገር ትውልዱ የራሱ ታሪክ መጻፍ መቻል አለበት። እንግዲህ ውድ የፍንፍኔ መልቲ ሚዲያ አድማጭ ተመልካቾች ለዛሬ ያዘጋጀነው ዝግጅት ይህንን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። የፍንፍኔ መልቲ ሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉ። ፍንፍኔ መልቲ ሚዲያ የታሪክና የመረጃ ምንጭ